ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? በዛሬ የጥያቄና መልስ ፕሮግራማችን ከባለፈው የቀጠለ የ12ኛ ክፍል የእንግሊዘኛ ሞዴል ፈተና ጥያቄዎችን አብረን በጋራ እንሰራለን። የክፍል 2 ነው ማለት ነው። ስለዚህ በቀጥታ ወደ ጥያቄዎቹ እንገባለን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሱ። ይህን ቪዲዮ ሲጀምሩ ላይክ በማድረግ ይጀምሩ። ይህንን ስለምታደርጉ ከልብ አመሰግናለሁ። በዛሬ ያው ፕሮግራማችን የኮሙኒኬቲቭ ሴክሽን ነው ወይም ደግሞ የዲያሎግ አክቲቪቲ ጥያቄዎችን እንሰራለን። ታይም ካለን ሌሎችንም ለመስራት እንሞክራለን ማለት ነው። ስለዚህ ጥያቄ ቁጥር 17 ኮንቨርሴሽኑ በበቀለና በሳራ መካከል ነው። በቀለ እንደዚህ አለ። The day looks fastidious doesn't it? የሳራ ሪስፖንስ ሊሆን የሚችለው የትኛው ነው? Fastidious means boring እንደማለት ነው። So Eli, it's like ላሊበላ where we are going. B ላይ it's too hot this time of the week. C ላይ yes but unpredictable. D ላይ would it be similar with ላሊበላ also? የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው yes but unpredictable የሚለው መልስ ይሆናል ማለት ነው። በቀለ ምንድነው እዚህ ጋር ያለው? The day looks fastidious doesn't it? ጀነራሊ በቀለ በጥቅሉ ነው እንትን ያለው የተናገረው ማለት ነው። ደመደመው ማለት ነው። ስለዚህ ቀኑ ደባሪ ይመስላል ብሎ ነው ሐሳብ እንትን ያለው። ነገር ግን ሳራ yes but unpredictable ያው ደባሪ ሳይሆን ቀኑ ብራይትም አስደሳችም ሊሆን ይችላል ማለት ነው። ከበቀለ ሐሳብ ጋር የሳራ ሐሳብ ምን ያደርጋል ማለት ነው? ኮንትራስት ያደርጋል ማለት ነው። ስለዚህ ሲ ላይ ያለው ትክክለኛ ምላሽ ነው የሚሆነው። ጥያቄ ቁጥር 18 በሰን እና በፋዘር መካከል ነው። ሰን ምን ቢል ነው ፋዘር ጉድ ቱ ሲ ዩ አቶ ዮናስ ብሎ ምላሽ የሚሰጠው ማለት ነው። ኤ ላይ ዳድ አቶ ዮናስ ኢዝ ማይ ቲቸር። ቢ ላይ ዲስ ኢዝ ማይ ዳድ አቶ ዮናስ። ሲ ላይ ደግሞ ዳድ ዲስ ኢዝ ማይ ቲቸር አቶ ዮናስ። ዲ ላይ ዳድ the one is my teacher አቶ ዮናስ። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው ዳድ this is my teacher አቶ ዮናስ ሲል ልጁ፣ አባት ደግሞ good to see you አቶ ዮናስ ብሎ ምላሽ ይሰጣል ማለት ነው። ስለዚህ C is the right answer። ጥያቄ ቁጥር 19 በቱሉና በፓርትነርሺፕ መካከል ነው ዲያሎጉ። ቱሉ shall we lend her some money please? lend means give እንደማለት ነው። ስለዚህ የፓርትነርሺፑ ምላሽ ሊሆን የሚችለው የትኛው ነው? A how much did they pay her for the painting? B that is Belmy, she didn't back the previous one. C ላይ she can't be serious, she would be teasing. D ላይ a cooker would cost her no less than 20,000 ብር። እዚህ ጋር እንግዲህ እንደምትመለከቱት አንድ ቃል አለ። እዚህ ጋር የምትመለከቱት አንድ ቃል አለ ብለሚ የሚል። ብለሚ ሚንስ ፎሊሽ ወይም ደግሞ ክሬዚ እንደማለት ነው። so that is ብለሚ ሚንስ that is ፎሊሽ እንደማለት ነው። ሰው የዚህ ጥያቄ ትክክለኛ ምላሽ ሊሆን የሚችለው ቢ ላይ ያለው that is ብለሚ she didn't back the previous one. the answer is B። ጥያቄ ቁጥር 20 በዳንኤል እና በዲኖ መካከል ነው። ዳንኤል እንደዚህ አለ have you heard that ሸረፋ was freed? ዲኖ ምን ብሎ ምላሽ ይሰጣል? A what glad tidings, when was that? B ላይ is ሸረፋ a rich man by teaching? C ላይ everybody likes ሸረፋ I suppose. D ላይ I know he harshly criticizes the system። የዚህ ጥያቄ ትክክለኛ
ምላሽ ሊሆን የሚችለው ኤ ላይ ያለው what glad tidings when was that? ስለዚህ ምንድነው ኤክስፕሬሽኑ ስለ አንድ ሰው ከሆነ ቦታ ወይም ደግሞ ታስሮም ሊሆን ይችላል ነፃ ሲሆን የደስታ የጆይ ኤክስፕሬሽን ነው የኛ ምላሽ ሊሆን የሚገባውና ስለዚህ what glad tidings when was that ብለን ምላሽ እንሰጣለን ማለት ነው። ስለዚህ ትክክለኛ ምላሹ ኤ ላይ ያለው ነው ማለት ነው። ጥያቄ ቁጥር 21 በሃናና በኤፍሬም መካከል ነው። ሃና the wall is getting filthy means dirty እንደማለት ነው። the wall is getting filthy what shall we do? ኤፍሬም ምን ብሎ ይመልሳል? A no doubt that is a very cold house B ላይ maybe find someone who can fix it C ላይ conceivably look for somebody who can paint it D I thought it was also leaking last year የዚህ ጥያቄ ትክክለኛ ምላሹ የሚሆነው C ላይ ያለው conceivably look for somebody who can paint it. So the answer is C. ጥያቄ ቁጥር 22 በሰብለና በሶፊያ መካከል ነው። ሰብለ she is very talented too. ሶፊያ ምን ብትል ነው ሰብለ መልሳ if so it is difficult to work with her. ስለዚህ ሶፊያ እዚህ ጋር የተናገረችው ኔጌቲቭ ነገር አለ ማለት ነው። So A ላይ she is very clever B ላይ she needs a lot of luck C ላይ but she's got a very big ego D ላይ everybody admires her ስለዚህ የዚህ ጥያቄ ትክክለኛ ምላሹ የሚሆነው C ላይ ያለው but she's got a very big ego ይሆናል ማለት ነው። ሰብለ she is very talented too. ሶፊያ but she's got a very big ego. ሰብለ ደግሞ if so it is difficult to work with her. ወደ ቀጣዩ ጥያቄ ስናልፍ በጆርናሊስትና በፓሰርባይ መካከል ነው። ጆርናሊስት what do you think of our educational system? what do you think of our educational system? ፓሰርባዩ የትኛውን ሊመልስ ይችላል? A ላይ no way B ላይ that's very nice of you C ላይ I can't say D ላይ it's up to you የዚህ ጥያቄ ትክክለኛ ምላሹ የሚሆነው C ላይ ያለው I can't say politely ስለማናቀው ነገር ሪስፖንድ ስናደርግ I can't say ምንም ማለት አልችልም politely ማለት ነው። ምክንያቱም ስለዛ ነገር ስለሚወራው ነገር እዚህ ጋር እየተወራ ያለው ኤጁኬሽናል ሲስተም ነው። ስለዚህ ስለ ኤጁኬሽን ሲስተሙ ምንም አይነት መረጃ ከሌለው ፓሰርባዩ politely I can't say. So the answer is C. ጥያቄ ቁጥር 24 በሸዊትና በታምራት መካከል ነው። ሸዊት ወይም ደግሞ ሰዊትን ብላችሁ አንብቡት። Shall we take a taxi or a bus to the meeting? ታምራት blank it's almost impossible to find a taxi during rush hour. rush hour እንግዲህ most of the time የሚጨናነቅበት ታይም ነው። ሰራተኞች ከስራ ወጥተው ወደ ቤታቸው የሚያመሩበት መኪናው፣ ታክሲው ኤቭሪቲንግ ማለት ነው። በጣም ክራውድድ የሚሆንበት ታይም ነው rush hour የምንለው ማለት ነው። ስለዚህ እዚህ ጋር ሂንት ሰጥቶናል ታክሲ እንደማያገኙ ማለት ነው። It's almost impossible to find a taxi during rush hour. So ታምራት እዚህ ጋር ምንድነው ሊል የሚችለው? A ላይ we would better take a taxi B ላይ we should take a taxi C ላይ we ought to have gone on foot D ላይ we could take either የዚህ ጥያቄ ትክክለኛ ምላሹ ዲ ላይ ያለው ይሆናል ማለት ነው። ሸዊት shall we take a taxi or a bus to the meeting?
ታምራት we could take either ከሁለት አንዱ ያው መጠቀም እንችላለን ነገር ግን it's impossible it's almost impossible to find a taxi during rush hour so the answer is D ጥያቄ ቁጥር 25 ጥያቄ ቁጥር 25 በኢንተርቪወር እና በውመን መካከል ነው ኢንተርቪወር ምን ቢል ነው woman well in my opinion it's awful but perhaps that's because I'm too old for that noise I'm afraid I'm a bit past it maybe it's good for young people Eli excuse me what do you think of pop music Bilai how would you describe the music of your time Silai why do you hate pop music Dilai excuse me which music do you like best in my opinion ብላ ነው የጀመረችው ማለት ነው ስለዚህ መጀመሪያ የሷን ኦፒኒየን ተጠይቃለች ማለት ነው ስለዚህ የሰውን ሐሳብ ስንጠይቅ excuse me what do you think of ብለን እንጀምራለን ማለት ነው what do you think of ብለን ቶፒኩን እናስቀምጣለን ማለት ነው so the answer is A ጥያቄ ቁጥር 26 ጥያቄ ቁጥር 26 በሪሲቨር እና በኮለር መካከል ነው ሪሲቨሩ ተቀባይ ነው ኮለሩ ደዋዩ ነው ስለዚህ ሪሲቨሩ ሄሎ አካውንቲንግ ዲፓርትመንት ኮለሩ ምን ቢል ነው ሪሲቨሩ ሄሎ አካውንቲንግ ዲፓርትመንት ሊል የሚችለው A how are you doing Bilai this is highly speaking Silai who are you Dilai is that Beza የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢላ ያለው this is highly speaking ፕሮፌሽናል ኮሊንግ ነው ፕሮፌሽናል ኮሊንግ ነው ስለዚህ ፕሮፌሽኑን መጠበቅ አለበት መጀመሪያ ደዋዩ ራሱን ነው ማን እንደሆነ ራሱን እንትን ማለት አለበት ለተቀባዩ ራሱን መግለጽ አለበት ማለት ነው ስለዚህ hello this is highly speaking ከዛ ሪሲቨሩ ደግሞ hello accounting department ብሎ ሌላም ነገር ምላሽ መስጠት ይችላል ማለት ነው ስለዚህ the answer is B ጥያቄ ቁጥር 27 ጥያቄ ቁጥር 27 እሺ ጥያቄ ቁጥር 27 በስቱደንት A እና በስቱደንት B መካከል ነው ስቱደንት A Do you think there are ideas we can perform to stop conflict የቢ ምላሹ yes ብሎ እዚህ ጋር የጨመረው ሐሳብ አለ ምን ሊሆን ይችላል A ላይ I don't think there is anything we can do B ላይ there are I think certain compromising actions we can take C ላይ you have done a lot of things D ላይ conflict is a very serious problem Do you think there are ideas we can perform to stop conflict Yes there are I think certain compromising actions we can take so the answer is B ጥያቄ ቁጥር 28 በአስቴርና በጥላውን መካከል ነው በአስቴርና በጥላውን መካከል ነው አስቴር I've met our director ጥላውን really what he looks like አስቴር well he is blank ስለዚህ ስለ አፒራንስ ነው የተጠየቀው so የአስቴር ምላሽ ሊሆን የሚችለው A broad shouldered and quite tall B made a short speech C very pleased with his opinion D arrived just now የዚህ ጥያቄ ትክክለኛ ምላሹ የሚሆነው A ላይ ያለው broad shouldered and quite tall looks like የሚለው እንግዲህ ያው appearance-ን ይገልጻል ብያቸዋለሁ so A is the right answer ጥያቄ ቁጥር 29 በከስተመር እና ከስተመር B መካከል ነው ከስተመር A may I sit here please ከስተመር B
ምን ብሎ ይመልሳል? ኤ ላይ ኦፍ ኮርስ የስ it is not free yes ብሎ ያው እዚህ ጋር it is not free ይላል ኔጌቲቭ ነው። ቢ ላይ you're right sit here ሲ ላይ I'm sorry it is taken ዲ ላይ no please do ኖ ብለን እንደገና ፖዚቲቭ ምላሽ አንሰጥም። ሰው ኤና ዲ ላይ ያሉትን እናስወግዳለን። ቢ ላይ you're right sit here you're right sit here ሲ ላይ ደግሞ I'm sorry it is taken ስለዚህ ትክክለኛ አፕሮፕሪየት ምላሹ ሊሆን የሚችለው ሲ ላይ ያለው I'm sorry it is taken so customer A may I sit here please customer B I'm sorry it is taken ወደ ቀጣዩ ጥያቄ እናመራለን። ቀጣዩ ጥያቄ ቁጥር 30 በማሩና በአድማሱ መካከል ነው። በማሩና በአድማሱ መካከል ነው። እሺ ማሩ ምን አለ? listen somebody is playing the piano somebody is playing the piano አድማሱ yeah it sounds nice doesn't ከዛ I wish I dash a musical instrument I wish ከተባለ እንግዲህ ያው ምኞትን ነው። ምኞትን in the past ማለት ነው። እሺ እዚህ ጋር ኤ ላይ will wish ቢ ላይ could play ሲ ላይ shall play ዲ ላይ may play የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢ ላይ ያለው could play ይሆናል ማለት ነው። I wish I could play a musical instrument I wish I could play a musical instrument እሺ ወደ ቀጣዩ ጥያቄ እናልፋለን። ጥያቄ ቁጥር 31 ጥያቄ ቁጥር 31 ሀቢብ ቱ ከበደ ሀቢብ ለከበደ እንደዚህ ያለው ማለት ነው። አሰፋ ዌንት ቱ ሐዋሳ የስተርዴይ ዳይሬክት ስፒች ነው ማለት ነው። ከበደ ቱ ዲሮ ከበደ ደግሞ ለዲሮ ምን አድርጎ ነው ኢንዳይሬክትሊ ሪፖርት የሚያደርገው ማለት ነው። እንዴት ነው ኢንዳይሬክትሊ ሪፖርት የሚያደርገው? ሀቢብ says that A አሰፋ had gone to ሐዋሳ yesterday ቢ ላይ አሰፋ went to ሐዋሳ yesterday ሲ ላይ አሰፋ had went to ሐዋሳ the previous ዲ ላይ አሰፋ had gone to ሐዋሳ the previous day እዚህ ጋር እንግዲህ የተሰጠውን ቴንስ መለየት አለብን። መጀመሪያ ዳይሬክት ስፒቹ ላይ በሲምፕል ፓስት ነው ዌንት የሚለው ስላለ፣ ስለዚህ ኢንዳይሬክትሊ ለሌላ ሰው ሪፖርት ስናደርገው ሲምፕል ፓስቱ ፓስት ፐርፌክት ይሆናል። የስተርዴይ የሚለው አድቨርብ ደግሞ ዘ ፕሪቪየስ ዴይ ይሆናል ማለት ነው። ስለዚህ ዲ ላይ ያለው ትክክለኛ ምላሽ ነው የሚሆነው። ስለዚህ ሀቢብ says that አሰፋ had gone to ሐዋሳ the previous day ስለዚህ ኢንዳይሬክትሊ ከበደ ለዲሮ ሪፖርት ሲያደርግ በዚህ መልኩ ነው ማለት ነው። ለከበደ ግን ማን ነው መጀመሪያ የነገረው? ሀቢብ ነው ማለት ነው። እሺ ጥያቄ ቁጥር 32 ጥያቄ ቁጥር 32 በግርማና በአበረ መካከል ነው። ግርማ እንደዚህ አለ Life will improve when we move to አዲስ የአበረ ምላሽ የሚሆነው A አዲስ is our capital B ላይ that will happen after 6 months C ላይ certainly will have a better income D ላይ there are lots of buildings under construction የዚህ ጥያቄ ትክክለኛ ምላሹ የሚሆነው C ላይ ያለው certainly will have a better income so the answer is C ጥያቄ ቁጥር 33 ጥያቄ ቁጥር
33 በፋዘር እና በሰን መካከል ነው። ፋዘር A picnic wouldn't be any fun without your mother. Son ምን ብሎ መልስ ይሰጣል? A I couldn't agree more. B understand you father. C yes it is funny. D so no picnic with mother. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኤ ላይ ያለው I couldn't agree more ከአንድ ሰው ሐሳብ ጋር ስትሮንግሊ አግሪ ስታደርጉ 100% ማለት ነው ያለምንም 100% አግሪ ስታደርጉ I couldn't agree more የሚለውን ኢዲየም መጠቀም ትችላላችሁ ማለት ነው። So the answer is A. Father, a picnic wouldn't be any fun without you mother. Son, I couldn't agree more. So the answer is A. ስታዩት ኔጌቲቭ ይመስላል ግን አይደለም። ስትሮንግሊ አግሪ ያደርጋል ማለት ነው። ጥያቄ ቁጥር 34 ጥያቄ ቁጥር 34 ስካይላይት ሆቴል እንደገና እዚህ ጋር ደግሞ ገስት አለ። So our apologies for not being able to book you sir. ገስት ደግሞ ምን ብሎ ምላሽ ይሰጣል? እዚህ ጋር እንግዲህ ሆቴሉ ገስቱን ይቅርታ እየጠየቀው ነው። ምክንያቱም ሪዘርቭ አላረጉለትም። የሚፈልገው ክፍል ሊሆን ይችላል anything which is provided by the Skylight Hotel ማለት ነው። ስለዚህ our apologies for not being able to book you sir ከዛ በኋላ የገስቱ ምላሽ ሊሆን የሚችለው ኤ ላይ Oh, I like that. Thank you so much. ምስጋና ነው። B That is kind of you, madam. C ላይ Well done. Thank you very much. D ላይ Oh, that is a bitter disappointment to me. ስለዚህ ኖርማሊ ዲ ላይ ያለው ትክክለኛ ሪስፖንስ ነው። በምንም መልኩ ሊያመሰግን አይችልም። ምክንያቱም ሪዘርቭ እንግዲህ ጠይቆ ኖርማሊ ይቅርታ ሲጠየቅ ገስቱ ሪፕላይ የሚያደርገው ነገር ስለዚህ ማሰብ ነው። ያንን ሰው አፕሴት ይሆናል፣ ፖዚቲቭ የሆነ አቲቲዩድ አይኖረውም ማለት ነው። ስለዚህ ዲ ላይ ያለው ትክክለኛ ምላሽ ነው የሚሆነው Oh, that is a bitter disappointment to me የሚለው ማለት ነው። እሺ ጥያቄ ቁጥር 35 በኪዳኔና በጫልቱ መካከል ነው። ኪዳኔ I'm feeling dizzy የጫልቱ ሪስፖንስ ሊሆን የሚችለው A Some feelings are difficult to manage. B It sometimes rains here. C Perhaps you're right. D ላይ If I were you, I'd see a doctor. ሰው ትክክለኛ ምላሹ የሚሆነው ዲ ላይ ያለው If I were you, I'd see a doctor. ውድ ለማለት ነው። ያው በኮንትራክት ወይም ደግሞ በኮንትራክሽን ፎርም ነው ማለት ነው። I'm feeling dizzy. If I were you, I'd see a doctor ብላ ጫልቱ መልስ ሰጣለች ማለት ነው። ናይስ። ጥያቄ ቁጥር 36 ጥያቄ ቁጥር 36 Your friend you በጓደኛክና በአንተ መካከል ነው ኮንቨርሴሽኑ። ጓደኛክ We need some refreshment after exam. Would you care for a cup of tea? ያንተ ሪስፖንስ ሊሆን የሚችለው A It was a difficult exam. B I don't like some parts of it. C I'd like to very much. D beer would be nice. የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው I'd like to very much ይሆናል ማለት ነው። ምክንያቱም እዚህ ጋር would you care for a cup of tea ያው እንደ ግብዣ ነገር ነው አይደለም። ስለዚህ እዚህ ጋር ስለ ኤግዛሙ ነው የሚያወራው። እዚህ ጋርም ሌላ ነገር ነው። beer would be nice ያው ተማሪ መቼም ሆኖ ስለ ቢራ እዚህ ጋር የሚወራበት ሞመንት አይኖርም።
ስለዚህ ትክክለኛ ሪስፖንስ ሊሆን የሚችለው I'd like to very much. So C is the right answer. ጥያቄ ቁጥር 37 ጥያቄ ቁጥር 37 Your friend ባንተና በጓደኛክ መካከል ነው። እዚህ ጋር ዩ የምትለዋ ቀርታለች። ስለዚህ እዚህ ጋር እነዚህ ምልክቶች እንግዲህ የምትመለከቷቸው ስታመሪንግ ነው። አንድ ሰው ሐሳቡን በስርዓቱ መግለጽ ሳይችል በመሃል ሲንተባተብ ቃላቶቹ የሚናገራቸው ቃላት ሲቆራረጡ አይነት ነገር ነው። ስለዚህ ለሚያዳምጠው ሰው ተናጋሪው የተናገራቸው ቃላት ግልጽ አይሆኑም ማለት ነው። ስለዚህ በዛ የተነሳ አንተ ወይም አንቺ ምንድነው ልትይ የምትችይው? ኤ ላይ I don't agree፣ ቢ ላይ it's a shame፣ ሲ ላይ pardon me፣ ዲ ላይ if I were you I would speak louder። የዚህ ጥያቄ ትክክለኛ ምላሹ የሚሆነው pardon me ያለውን ነገር ድጋሚ እንዲደግምላችሁ ስትፈልጉ pardon me ትላላችሁ ማለት ነው። So the answer is C። ጥያቄ ቁጥር 38 በዮናታንና በአርያም መካከል ነው። ዮናታን You would like to stay with him, wouldn't you? የአርያም ሪስፖንስ የሚሆነው A No, I would love to። B Yes, I don't want to stay with him። C That is a good question። D No, I would rather be left alone። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው No, I would rather be left alone። So the answer is D። ውድና የተከበራችሁ የቻናሌ ቤተሰቦች የዛሬው የጥያቄና መልስ ፕሮግራም ይህንን ይመስላል። በቀጣይ በክፍል 3 እንገናኛለን። እስከዚያው ይመቻችሁ። ባይ ባይ።